የሎጋሪዝሚክ ፋንክሽኖችን ግራፍ ስናስብ አንዱ የሚረዳን ነገር ሎጋሪዝሚክ ፋንክሽኖች የኤክስፖነንሻል ፋንክሽኖች ወይም ኤ ሬይዝ ቱ ኤክስ ለሚሉት የእነሱ ግልባጭ መሆናቸውን ማሰብ ነው እና ኤክስፖነንሻል ፋንክሽኖችን ስንሰራ ኤፍ ኦፍ ኤክስ እኩል ይሆናል ኤ ሬይዝ ቱ ኤክስ ኤ ከዜሮ የበለጠ እና ከአንድ ውጭ ከአንድ ሌላ ያለ ቁጥር ሲሆን ብለናል እና እንደዛው ያንኑ ኤ ሎጋሪዝሚክ ፋንክሽን ላይ ሄደን እናገኘዋለን። ለውም ሎግ ኤክስ ቱ ዘ ቤዝ ኤ እና ቤዛችን አሁንም ኤ ነው። ልክ እንደ ኤክስፖነንሻል ፋንክሽን ላይ እንደነበረው ሁሉ አሁንም ኤ ከዜሮ ይበልጣል እንዲሁም አንድ አይደለም እና አንድ መሆን አይችልም እና እነዚህ አንዳቸው የሌላቸው ኢንቨርስ መሆናቸውን ማሰብ ግራፉን ለመሳል ይረዳናል። እና ኢንቨርስ መሆን አንድ ፋንክሽን የሌላው ፋንክሽን ኢንቨርስ ነው ከተባለ የነዚህ ኤክስ ኤክስፖነንሻል ፋንክሽኑ ላይ ኤክስ የነበሩት እዚህ ጋር ሲመጡ ኤፍ ኦፍ ኤክስ ይሆናሉ። ወይም የኤክስ ዋጋ የዋይ ዋጋ ይሆናል። እዚህ ጋር አንዱ ጋር ኤክስ የነበረው ሌላው ጋር ዋይ ይሆናል። አንዱ ጋር ዋይ የነበረው ደግሞ ሌላው ጋር ኤክስ ይሆናል እና እዚህ ጋር ኤክስፖነንሻል ፋንክሽኖች ላይ በኤክስ ቦታ የሚገቡ ቁጥሮች እንደዚህ ናቸው ያልኩት ነገር ካለ ያ ያልኩት ነገር በሙሉ ኤፍ ኦፍ ኤክሶችን እንመለከታል ማለት ነው ሎጋሪዝሚክ ፋንክሽኖች ላይ እና ዋና ሀሳብ አንዱ ፋንክሽን የሌላው ፋንክሽን ኢንቨርስ መሆኑና ኢንቨርስ ከሆነ ደግሞ የአንዱ ኤክስ የሌላው ዋይ መሆኑ ነው እና ያንን ተጠቅመን ግራፎችን ለመሳል ብንሞክር ለምሳሌ ከዚህ ቀደም ኤፍ ኦፍ ኤክስ እኩል ይሆናል ቱ ሬይዝ ቱ ኤክስ የሚለውን ግራፍ ለመሳል በኤክስ ቦታ የተለያዩ ቁጥሮችን እያስገባን ኤፍ ኦፍ ኤክስ አግኝተናል እና ተመሳሳይ ነገር ለሎጋሪዝሚክ ፋንክሽን ይኸውም ሎግ ኤክስ ቱ ዘ ቤዝ ቱ እንስራ ብንል ኤክስፖነንሻል ፋንክሽኑ ላይ ኤክስ የነበሩትን ወደ ኤፍ ኦፍ ኤክስ ጋር እናመጣቸዋለን። የአንዱ ኤክስ የሌላው ዋይ ስለሆነ ማለት ነው። እዚህ ጋር በኤክስ ቦታ ተቀምጠው የነበሩትን በሙሉ ወስድና ዋይ ቦታ ላይ እናስቀምጣቸዋለን ማለት ነው። ምክንያቱም አንድ የሌላው ኢንቨርስ ነው፣ ቤዛቸው ደግሞ ሁለት ነው። ቤዛቸው አንድ አይነት ስለሆነ አንድ ይሄኛውና ኤክስፖነንሻል ፋንክሽን እና ሎጋሪዝሚክ ፋንክሽን ኢንቨርስ ናቸው እና ያንን ተጠቅሜ ኢንቨርስ መሆናቸውን ተጠቅሜ እዚህ ጋር ኤክስ የነበሩትን ወደ ዋይ ጋር አመጣኋቸው ማለት ነው። ኤፍ ኦፍ ኤክስ ሎግ ኤክስ ቱ ዘ ቤዝ ቱ ላይ በተመሳሳይ እዚህ ጋር ዋይ የነበሩትን ዋይ ወይም ኤፍ ኦፍ ኤክስ ውስጥ የነበሩትን እነዚህን ቁጥሮች ሙሉ አንዴ እንገልብጣቸውና እኩል ይሆናል ካለ እናቃላለን። እነዚህ እናመጣቸዋለሁ ማለት ነው እና እኩል ይሆናል አያስፈልግም አሰራር ስንሰራ የመጣ ነው እና ኤክስፖነንሻል ላይ ኤክስ የነበሩትን ወደ ኤፍ ኦፍ ኤክስ አመጣን ማለት ነው እና ልክ አብሯቸው ተያይዘው የነበሩትን ኔጌቲቭ 2 እና 1/4 የነበረው 1/4 እና ኔጌቲቭ 2 ኔጌቲቭ 1 እና 1/2 የነበረው 1/2 እና ኔጌቲቭ 1 እንደዚህ አድርገን አመጣ ነው ማለት ነው እና ብዙ ማስላት ሳይኖርብን እንደዚህ ያገኘን ማለት ነው። ነገር ግን እናስላ ብንልም እንችላለን። በኤክስ ቦታ የተለያየ ቁጥር እያስገባን በስንት ቢሆን ነው ሁለት በራሱ ስንት ጊዜ ቢባዛ ነው ይሄንን ከላይ ያለውን በኤክስ ቦታ ያስገባሁትን ቁጥር የሚሰጠኝ በማለት ኤፍ ኦፍ ኤክስን ማግኘት እንችላለን። ለምሳሌ በኤክስ ቦታ ሁለት ያስገብቼ ቢሆን ኖሮ
በኤክስ ቦታ 2 ካስገባው ሎግ ቱ ዘ ቤዝ 2 ይሆንና ከታች ያለው 2 ስንት ጊዜ በራሱ ቢባዛ የላይኛውን 2 ይሰጣል ብለን ስናይ 2 በራሱ አንድ ጊዜ ሲባዛ ይሰጠናል እና ኤፍ ኦፍ ኤክሳችን አንድ ይሆን ነበር ማለት ነው። እና በኤክስ ቦታ 2 ስናስገባ በእርግጥም ኤፍ ኦፍ ኤክሳችን አንድ ሆኖ ተገኝቷል እና እንደዚህ አድርገንም መስራት እንችላለን። ነገር ግን አንድ ጊዜ ለኤክስፖነንት ከሰራን መገልበጥም እንችላለን ማለት ነው፣ ኢንቨርስ መሆናቸውን በማስታወስ ማቀየር ማለት ነው ኤክስ እና ኤፍ ኦፍ ኤክስ። እና ይህንን ወደ ግራፍ ወስደን ብንሰራው እና ምን እንደሚመስል ግራፉ ብናይ እዚህ ጋር ኤክስ እና ዋይ አክሲስ አለን። ኤክስ እና ዋይ ብለን ስም ብንጽፍለት እዚህ ጋር ኤክስ እዚህ ጋር ዋይ አለን እና ይበቃን እንደሆነ እስቲ ቦታ እናያለን። እና በኤክስ ቦታ 1/4 ስናስገባ ኤፍ ኦፍ ኤክስ ኔጌቲቭ 2 ሆኗል። አንድ ቁጥሮች ብንጽፍ እዚህ ጋር ለማየት እንዲመችን እቺ አንድ ብትሆን አንድ የማይመስል አንድ ብናስገባ እዚህ ጋር ደግሞ 1 2 3 4 5 6 7 5 ጋር ብንጽፍ 1 2 3 4 5 እዚህ ጋር 5 ቢሆን ኔጌቲቭ 5 ወደ ታች ስለሆነ 1 2 3 4 5 እዚህ አካባቢ 5 ቢሆን 1 2 3 4 5 እዚህ አካባቢ 5 እንደዚህ እዚህ ጋርም ወደ ኋላም 3 4 5 ብዬ ኔጌቲቭ 5 እንደዚህ ብንጽፍ ኤክስን 1/4 ሲሆን ዋይ ወይም ኤፍ ኦፍ ኤክስ ኔጌቲቭ 2 ሆኗል እና 1/4 ማለት ከሞላ ጎደል ሩብ ማለት ነው። ወደ ሩብ እንደዚህ ይተካ እዚህ አካባቢ ብሄድ ኤፍ ኦፍ ኤክስ ደግሞ ወደ ታች 2 ወርጃለሁ ይላልና እንደዚህ አካባቢ ልለው እችላለሁ መሰለኝ። ትንሽ ሰቅሳል ጥሯል። ትንሽ ተጠግቻለሁ ለዋይ አክሲስ ለዛ ነው። ከሞላ ጎደል ዋይ አክሲስን የሚነካው ይመስላልና እንዲነካው ስላልፈለኩኝ ሽራቅ ልበል ነው። ወደዚህ አካባቢ ትንሽ እንደዚህ የሚሆን አገኛለሁ። በኤክስ ቦታ 1/2 ደግሞ አስገባ 1/2 ማለት ግማሽ አካባቢ ነው። ዋይ ኔጌቲቭ 1 ይሆናል። ትንሽ ከፍ ላለው ማለት ነው። ከኔጌቲቭ 2 ከነበርኩበት ወደ ላይ ቀመጣለሁ ኔጌቲቭ 1 አካባቢ ላይ። ኤክስ 1 ሲሆን ዋይ 0 ይሆናል። ስች ነጥብ ጋር ኤክስ አክሲስን ይነካል ማለት ነው እና ሎጋሪዝሚክ ፋንክሽን ኤክስ አክሲስን ይነካል ማለት ነው። ኤክስፖነንሻል ፋንክሽኖች ኤክስ አክሲስን አይነኩም ነበር። ሎጋሪዝሞች ግን ኤክስ አክሲስን ይነካሉ። የሚያቋርጡትን 1,0 ላይ ያቋርጣሉ ኤክስ አክሲስን። እዚህ ጋር ብጽፈው 1,0 ላይ ኤክስ አክሲስን ነክተዋል። ይኸውም ኤክስ ኢንተርሴፕታቸው ሆኗል ማለት ነው። በኤክስ ቦታ 2 ሳስገባ ዋይ 1 ይሆናል። እዚህ አንድ እርምጃ ከፍላለሁ ማለት ነው። በኤክስ ቦታ 4 ሳስገባ ዋይ 2 ይሆናል። 1 2 3 4 እዚህ አካባቢ በኤክስ ቦታ 4 ዋይ 2 ይሰጠኛል። ደስ ትንሽ ከፍ አልኩ መሰለኝ።
በኤክስ ቦታ 8 ሳስገባ ዋይ 3 ይሆናል እና 1 2 እዚህ ጋር 5 ከሆነ 6 7 8 በኤክስ ቦታ 8 በዋይ ቦታ 3 ይሰጠኛል እና እንደዚህ አካባቢ እንደ አይነት ግራፍ አግኝቻለሁ ማለት ነው። እና እነዚህን ላጋጥም በሞክር እንዲህ አይነት ግራፍ አገኛለሁ። ዋይ አክሲስን መንካት አልችልም፣ መንካት የለብኝም ግን ምክንያቱም ዋይ አክሲስን አላቋረጥ ነው። ግን መሳል ትንሽ ይከብዳል። አሳሳሌ ጠብቤያቸዋለሁ። ከሞላ ጎደል እንዲህ አይነት ቅርጽ ያለው ሁሉንም አልነካውም ነጥቦችን ብቻ እንዲህ አይነት ቅርጽ ያለው ግራፍ እናገኛለን ማለት ነው ለኤፍ ኦፍ ኤክስ። እርሱ ግን ተስተካክሎ ይመጣ ደስ ይለኝ ነበር። የመጀመሪያዋ ነጥብ በጣም ተጠግታለች ለዚህ የመጀመሪያዋ ነጥብ ኤክስ 1/4 ሲሆን ኔጌቲቭ 2 የምትሆነው በጣም ተጠግታለች። ምናልባት እሷን ትንሽ ብናስጠጋ አስተካክለን ብንስል ያለ ውጤት ሳናገኝ አንቀርም። ኤክስ 1/4 ማለት እዚህ አካባቢ ከዛ እንደዚህ እና ይሄንን እንዲህ አይነቱን ግራፍ ባገናኘው ከቅድሙ ይሻላል ግን አሁንም እንደዚህ አይነቱን ግራፍ ባገናኘው በመጨረሻ መጨረሻ ተስተካክሉት ስለዋል ኤፍ ኦፍ ኤክስ እኩል ይሆናል ሎግ ኦፍ ኤክስ ቱ ዘ ቤዝ 2 የሚለውን ግራፍ እንደዚህ አድርገን ማግኘት ችለናል ማለት ነው። እና ያው 16 ነው ያልሳልኩት 16 ብል ቦታ ስለማይበቃኝ ነው። እዚህ ጋራ 8 የሆነ 9 10 እዚህ ጋራ 10 ስለሚደርስ 16 ደስ ቢል ቦታ ስላልበቃኝ 8 ላይ አቁሜ ያለው ግን መጨመርና መቀጠል እንዲሁም ከ1/4 ያነሰ ቁጥሮችን እየሄድን መቀጠል እንችላለን ነው። ግን ይሄ ያለን ነጥብ ቅርጻችን ምን አይነት እንደሆነ ያሳየናል። ስለዚህ በቂ ነው ከሞላ ጎደል እዚህ ጋር ማቆም እንችላለን። ይህ ግራፍ ስናየው አንድም ኤክስ አክሲስን የሚያቋርጥ ግራፍ ነው። ኤክስ አክሲስን ያቋርጣል፣ ዋይ አክሲስን ግን አይነካም። ስለዚህ ግራፍ አንዳንድ ነገሮች ብንል እዚህ ጋራ ይህ ግራፍ አንዳንድ ባህሪዎች ያሉት እሱ ኤክስ ኢንተርሴፕቱ 1,0 ላይ ነው። ማለትም 1,0 ላይ ኤክስ አክሲስን ይነካል፣ ዋይ አክሲስን ግን አይነካም። እየተጠጋው ይሄዳል ነገር ግን አይነካውም። እና እዚህ ጋር ስናይ ኤክሳችን እየጨመረ በሄደ ቁጥር እየጨመረን ይሄዳል። ስለዚህ ኤክስ ኢንክሪዝስ when x increases f of x also increases ወይም ዋይም አብሮት ይጨምራል ማለት እንችላለን። ኤፍ ኦፍ ኤክስ ማለት ዋይ እንደማለት ስለሆነ ጋር ኤፍ ኦፍ ኤክስ እንዳለ ተዋለው እና ኤፍ ኦፍ ኤክስ ደግሞ እየቀነሰ ሲሄድ
እዚህ ጋር መጥቼ ኤክስ 8 ከነበረበት ወደ 5 ወደ 1 ወደ ግማሽ ወደ 0 እንደዚህ እየወረድኩ ሲሄድ ኤፍ ኦፍ ኤክስም አብሮ ኔጌቲቭ እየሆነ ይሄዳልና ኤክስ እና ኤፍ ኦፍ ኤክስ አብረው የሚቀንሱ እና የሚጨምሩ አይነት ሆነዋል። ነገር ግን እዚህ ጋራ በኤክስ ቦታ ምን አይነት ቁጥሮች እንደገቡ ስናይ በኤክስ ቦታ የገቡት ቁጥሮች በሙሉ ፖዚቲቭ ናቸው። ከኦሪጂኑ ወይም ከመነሻው ወደ ቀኝ ያሉ ቁጥሮች ናቸው። ግራፉ በሙሉ ሙሉ በሙሉ ያረፈው ከዋይ አክሲስ ወደ ቀኝ ነው እና በኤክስ ቦታ የሚገቡ ቁጥሮች ሁሉም ፖዚቲቭ ሆነው የተገኙት እና ኔጌቲቭ እንደዚህ አቋርጦ ዋይ አክሲስን አቋርጦ እንደዚህ የመጣ የለምና በዛ የተነሳ ዶሜናችን ኤቭሪ ፖዚቲቭ ሪል ነምበር ነው እንላለን ማለት ነው። እና ዶሜን ከፈለግን ኤክስ ግሬተር ዛን 0 ብለን መተው እንችላለን፣ አሊያም ፖዚቲቭ ሪል ነምበርስ ብለን መተው እንችላለን መጻፍ እንችላለን። እና ፕላስ ቪ ጽፏለሁ ፖዚቲቭ ሪል ነምበርስ ሆኖ አግኝተነዋል ማለት ነው በኤክስ ቦታ የሚገቡ ቁጥሮች። በዋይ ቦታ ደግሞ ምን እንዳለ ስናይ ዋይ ግን ፖዚቲቭም ሆኗል፣ እንደዚህ ወደ ላይ መጥቷል፣ ወደ ታችም መጥቷል እና ሁለቱንም አይነት ዋዮች አግኝተናል። ዜሮም ሆኖ አግኝተናል። ኤክስ አክሲስን ሲያቋርጥ 0 ነበር የዋይ ዋጋ እና በዛ የተነሳ በዋይ ቦታ ማንኛውም ቁጥር ይገባልና ይኸው ሬንጃችን ማንኛውም ቁጥር ወይም ኤቭሪ ሪል ነምበር ነው ማለት ኦል ሪል ነምበርስ ነው ማለት ችለናል ማለት ነው። በዋይ ቦታ ማንኛውም ስለሚገባና ይሄ ለኤክስፖነንሻል ፋንክሽኖች ከነበረው ግልባጭ ነውና ኤክስፖነንሻል ፋንክሽኖች ላይ ደግሞ ከነበረው አንፃር ስናስተያየው ይሄኛው የሎጋሪዝም ግራፍ ዋይ አክሲስን አይነካም። ዋይ አክሲስን እየተጠጋ ይሄዳል እንጂ አሲምቶት ማለት ግራፉ ይተካዋል፣ ያንን መስመር ይተካዋል። ዋይ አክሲስን እየተጠጋ ሄደዋል። እዚህ ጋር ስናየው እየቀረበ ሄደዋል፣ ግን አያቋርጠውም እና ወይም አይነካውም እና ካልነካው ያ ላይን አሲምቶት ይባላል ለግራፉ። እና ሎጋሪዝሚክ ግራፎች ሎግ ቱ ዘ ቤዝ ኤክስ ቨርቲካል አሲምቶት አላቸው ማለት ነው። እንደ ዋይ አክሲስ አይነት እንደዚህ አይነት መስመር አሲምቶታቸው ይሆናል ማለት ነው። በአንጻሩ ኤክስፖኔንሻል ፋንክሽኖች እንደዚህ ወደ ሆሪዞንታል አሲምቶት የነበራቸው ናቸው እና አንዳቸው የሌላቸው ግልባጭ ሆነዋል ማለት ነው። በእርግጥ